ሰላም እንደምንላችኋል ውድ ተመልካቾቼ፣ ሰላማችሁ ብዝት ይበልኝ በያላችሁበት። የዕለቱን ዜና ይዤላችሁ ቀርቤያለሁ። የዕለቱን ዜና ይዤላችሁ የቀረቡት የጽድቅ ስራ አስተባባሪ ነኝ። አብራችሁኝ ቆዩ። እንደሚታወቀው ዛሬ በ2 ሰዓት ተኩል አንድ የጠገበ ባለሀብትና አንድ ምስኪን ድሃ ተጣልተው እንደነበረ መረጃው ደርሶኛል። ይሄ ምስኪን ድሃ ከበረንዳ ተነስቶ ሽንቱን አጥር ስር በሚሸና ሰዓት ይሄ የጠገበ ባለሀብት አስፓልት አቋርጦ በአቋራጭ ኮብልስቶን ወደሚፈልገው በሚሄድበት ሰዓት ይሄ ምስኪን ድሃ ሽንቱን እየሸና ያገኘዋል። ከዛ መኪናዬን ትረጭብኛለህ፣ ሽንትህን አቁምና እኔ ልለፍና በኋላ ትሸናለህ ይለዋል። ጌታዬ ሆይ እንዴት ሽንቴን አቋርጣለሁ? ቦታው ይበቃሃል፣ ማለፍ ትችላለህ ብሎ በሚመልስበት ሰዓት ይሄ የጠገበ ባለሀብትም ከዛ ይናደድና ገጨት አድርጎት ይሄዳል። ከዛ ልጁ እየጮኸ እያለ ይባስ ብሎ መኪናዬን ለምን ትነካለህ በሚል እሱ ለወደቀው ሳይሆን መኪናውን ስለነካበት ብቻ ወደ ፖሊስ ጣቢያ በአካባቢ ምንሻ አስጠፍሮ ይዞት ይሄዳል። ከቀበሌም እንደገና ወደ ፍርድ ቤት ገንዘብ ስላለው ይህ ጠገበ ባለሀብት ወደ ፍርድ ቤት እንዲያስተላልፉትና ስር እንዲፈረድበት ያደርጋል። ከዛ ፍርድ ቤትም የደረሰ ሰዓታቸው እየደረሰ ነው። ችሎት የሚቀርቡበት ሰዓት እየደረሰ ሲሆን አንድ ተላላኪ ይይዝና 10 ሺህ ብር ሰጥሃለሁ፣ ይሄ ምስኪን ድሃ ነው፣ እስር ቤት መወርወር አለበት፣ ለአካባቢም ጥሩ አይደለም፣ ይሸናል፣ ቆሻሻ ነው፣ ለአካባቢም ጠንቅ ነው፣ ጥገኛ ነው ብሎ ከዛ ጋር በብር እየተደራደሩ ያያል። ከዛ በችሎቱ ስላልተገኘ ይሄ ሰው አሁን አልነበረም ወይ እስኪ እዩት ይልና ሌላ ፍርድ ሰጪ ባለሙያ ሲልኩ ገንዘብ 10 ሺህ ብር የተላላኪው ሲሰጥ ያዩታል። ከዛም ይጠሩትና አንተ ምንድነው የፈለከው? ምንድነው የምትሰራው? የችሎቱ ሰዓትና ደቂቃ አልፎ አንተ ግን እዛ ገንዘብ ትሰጣለህ ይለዋል። ከዛ ይሄ ምስኪን ድሃ ምንም አይነት ለሀገር ጠንቅ ስለሆነ ቆሻሻ ስለሆነ ወደ እስር ቤት መጣል አለበት፣ እኔ የጠገፉ ባለሀብታም ነኝ፣ እንዴት ከሱ ጋር ቆማለሁ በሚል እኔ ለጠበቃ እያነጋገርሁ ነበረ እንጂ ሙስና እየሰጠሁ እንዳልነበረ ፍርድ ቤቱ ይወቅልኝ በሚል ሰዓት ፍርድ ቤቱም የዛ ምስኪን ድሃ በችሎቱ በሰዓቱ ስለተገኘ ብቻ አንተ የሙስና ወንጀል ተጠርጥረህ ለ25 ዓመት ጽኑ እስራትና ለ100 ሺህ ብር እንድትቀጣ ይሉታል። ከዛ ጽኑ እስራት ተላለፈበት 25 ዓመት፣ ከዛ 100 ሺህ ብርም ቅጣት ነው። ለዛ ምስኪን ድሃ ለሞራን ካሳ 50 ሺህ ብር ይሰጥና እሱ ወደ ፍርድ ቤት ይተላለፋል፣ ወደ ወህኒ ቤት ይሄዳል። ከዛ ያ ምስኪን ድሃም ፍርድ ቤቱ ይነጋገርና ለዛ ምስኪን ድሃ የቀበሌ ቤት ይሰጡትና የዓመት ቀለብ ሰጥተውት በሰላም እንዲኖርና ከለማኝነት እንዲወጣ አድርገውታል። የሰዎች ህይወት የኛ ህይወት በእግዚአብሔር እጅ ስለሆነ ነገ የምንሆነውን ስለማናቅ ከድሆች ጎን እንሁን እላለሁ። ሰብስክራይብ እያደረጋችሁ ዩቲዩብ